እመኑኝ እኔ ቤት የሚነሳው እሳት ሰደድ ሆኖ ቀጠናውን ይበላል። ይህንን ዱብዳ ያሰሙት ከኢራን ቤት ያሉ ሰው ናቸው። ኢራን የአረብ አገራትን ጭልጥ ካለው እንቅልፋቸው ቀስቅሳ ማንም አይተርፍም የሚል መርዶ አሰምታ ማምሻውን መካከለኛው ምስራቅ ላይ አቧራው ጨሷል። የአሜሪካ ኑክሌር ቦምበሮች አንድ ትዕዛዝ ብቻ እየተጠባበቁ ነው የሚል ሰበር ዜና ወጥቷል። ነገሩ ሁሉ በመካከለኛው ምስራቅ ኧረ ወገን ምንድነው እያስባለ ነው። ቱርክ መራራ ሐቅ ቢሆንም ከሩሲያ ጋር ስምምነት መፍጠሩ አማራጭ የሌለው ምርጫ ሆኗል ብላ ደግሞ በአዲስ ጨዋታ የተከሰተችበትን ዜና ይዘናል። ከሊባኖስ የተሰማም ዜና አለን። ሰላማችሁ ይብዛ ውድ የአራዳ ዴይሊ ቤተሰቦች፣ አብራችሁን ቆዩ። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ። ወደ ዜናዎቹ አመራን።